እጅግ በጣም የሚያስገርም ነገር ተከስቷል። ምክንያቱ ደግሞ ምንድነው ካላችሁ ሩታ እንግዲህ የፍቺውን ጥያቄ ከዚህ በፊት እንዳስፈረመችው በደንብ እናስታውሳለን አብርሃምን። እንግዲህ በዛሬ ዕለት ያው አንድ ውሳኔ ወስናለች። የፍቺውን ጥያቄ ለፍርድ ቤት ለማስገባትም እንግዲህ እንደወሰነችም በደንብ አድርጋ ስትናገር ነበረ። እጅግ በጣም ገራሚ ነገሮች ተከስቷል በዛሬ ዕለት። እያንዳንዱን ነገር እንግዲህ እናነሳለን። ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይክ አድርጉ፣ ሀሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። ወደ ጉዳያችን ከሰሞኑ እንግዲህ እጅግ በጣም የሚያስገርሙ ነገሮች ሲከሰቱ ነበረ። በተለይ ስለ አብርሃምና ስለ ሩታ ስናነሳ እጅግ በጣም የሚያስገርም ነገርም ተከስቶ አይተናል። ምክንያቱ ደግሞ እንግዲህ ያው ፋይል ነበረ። ያ ፋይል እንግዲህ በስተመጨረሻ አብርሃም እጁ ላይ አስገብቶ ያንን ፋይሎች በሙሉ አጥፍቶ እንግዲህ ለሩታ ስልኳንም መልሶላታል ማለት ነው። እንደዛውም እንግዲህ ለዳኒ ስልኩንም እንደዚሁ ፒሲውንም ወይም ኮምፒውተሩን መልሶለታል ማለት ነው። እንግዲህ በዚህ ጉዳይ ላይ በጣም ብዙ ሰው መነጋገሪያ አድርጎ ነበረ። ግማሹ እንግዲህ ሩታን ሲደግፍ ነበረ፣ ግማሹ ደግሞ አብርሃምን ሲደግፍ ነበረ። ምክንያቱ ደግሞ እንግዲህ አብርሃም ትክክል ነው ብሎ በጣም ብዙ ሰዎችም ሲያነሱ ነበረ። ሩታ ያደረገችው ነገር እጅግ በጣም የሚያሳፍር ነው፣ ከሷ የሚጠበቅ አይነት ነገር አይደለም ብሎ እንግዲህ ብዙ ሰውም ሐሳቡን አስተያየቱን ሲሰጥ ነበረ። በሌላ በኩል እንግዲህ ሩታ ደግሞ ትክክል ናት፣ ያደረገችው ነገር ማድረግ የሚገባትን ነገሮችን አድርጋለች። ምክንያቱ ደግሞ አብርሃም እስከ ዛሬ ድረስ በጣም ብዙ ነገሮችን ሲያደርግ ነበረ፣ እሷን ሲጎዳት ነበረ። በጣም ከዚህም የበለጠ ብዙ ነገሮችን አድርጓታል ብሎ እንግዲህ አንዳንድ ሰዎችም ሐሳባቸውን ሲሰጡ ነበረ። እውነት ለመናገር እንግዲህ እኛም በራሳችን በኩል ቪዲዮ ስንሰራበት የነበረ ጉዳይ ነው። ያው አብርሃም ያደረገው ነገር ትክክል ነው። ምክንያቱም እንግዲህ ያው የራሱ ፋይል እስከሆነ ድረስ ወይም ደግሞ የራሱ መረጃ እስከሆነ ድረስ የማጥፋትም መብትም ይኖረዋል ብዬ ነው የማስበው። ሳይፈልግ ሳይወድ ምንም ነገር እንግዲህ ሳይሳተፍበት ሳይወድ እንግዲህ እንደተቀረጸ በደንብ ተናግሮ ነበረ። መቀረጽ ብቻ አይደለም እንግዲህ ያንን ፋይል ደግሞ ሩታ አንስታ ለዳኒ መስጠቷ እጅግ በጣም አናዶት ነበረ። በተለይ እንግዲህ አብርሃም ያልወደደው ነገር ከመጀመሪያው ጀምሮ ሩታና ዳኒ ሲገናኙ ነው። ከዚህ በፊትም ተናግሮ ነበረ። እሱም እንግዲህ አብርሃም የተናገራቸው አንድ ሁለት ነገሮች አሉ። በተለይ እንግዲህ ሩታ እጅግ በጣም እንደተቀየረች በተለይ ከዳኒ ጋር ስትገናኝ ጀምሮ እስከ ዛሬ ድረስ እጅግ በጣም የጸባይ ለውጥ እንዳየውባት ለመናገር ፈልጋለሁ ብሎ በግልጽ እንግዲህ ለቡዜም ሲነግራት ነበረ። በትላንትናው ዕለት እንግዲህ ቡዜም ተገኝታ ከሩታ ጋር ስታወራ ነበረ። በስተመጨረሻ እንግዲህ ይቅርታ ጠይቂ ተብላ በተደጋጋሚ በተጠየቀችበት ሰዓት ላይ ሩታ በጭራሽ አላረገውም፣ በዚህ ጉዳይ ላይ ምንም አይነት ጸጸት አይሰማኝም። ምክንያቱ ደግሞ እንግዲህ አብርሃም ያደረገኝ ነገር ከዚህም ስለሚበልጥ ማድረግ የሚገባኝን ነገሮችን እያንዳንዱን ነገሮችን አድርጌያለሁ፣ በዚህ ደግሞ ምንም አላፍርበትም ብላ እንግዲህ በግልጽ ስትናገር ነበረ። ቡዜንም እንግዲህ ይቅርታ የምትጠይቀው ያው እንግዲህ በቃሏ ስላልተገኘች ወይም ደግሞ አብርሃምን ስለጎዳች ብቻ ያንን ይቅርታ እንደጠየቀቻት ሰምተናል። ከዛ ውጪ ግን አብርሃም ላይ ያደረገችውን እያንዳንዱ ነገሮች ደስተኛ እንዳደረጓት በተለይ ከዚህም የበለጠ ብዙ ነገሮችን አስባ እንደነበረ በግልጽ ስትናገር ነበረ። እንግዲህ ሩታ በዚህ ሁኔታ ቀጥላለች። በተለይ አብዛኛው ሰው ይሄ በቀል አይደለም ብሎ በጣም ብዙ ሰው ሲከራከር ነበረ። እስከዛሬ ድረስ እንግዲህ አብርሃምን ስትፈልግ የነበረው ለበቀል እንደሆነ ለመረዳት በትላንትና ችለናል ማለት ነው። አብርሃምም እንግዲህ በግልጽ ሲናገር ነበረ፣ ሩታ በጣም ተቀይራለች፣ ጸባይዋ እጅግ በጣም ተቀይሯል። ምክንያቱ ደግሞ ይሄ ሁሉ ነገር እንዲፈጠር ያደረገው ዳኒ ራሱ ነው። ምክንያቱም ዳኒ እንግዲህ በተደጋጋሚ ማለት ይቻላል አብርሃም የማይወዳቸውን ነገሮችን በማድረግ እናውቃለን። ከዚህ በፊትም ከአንድ ሁለት ዓመት በፊት እንግዲህ በጣም ሲጣሉበት የነበረ ጉዳይ ቢኖር በሩታ ምክንያት ነው። እንግዲህ በተደጋጋሚ ይሄ ነገር እየተከሰተ ይገኛል። በተለይ እንግዲህ ከትላንት ወዲያ ደግሞ ማታ ላይ ሊደባደቡ ሁላ ነበረ። እንግዲህ እጅግ በጣም ከባድ ጊዜያትን አሳልፈው ነበሩ። ዛሬም የተሰሙ ነገሮች አሉ። ምንድነው? እያንዳንዱ ነገር እነግራቸዋለሁ። እንግዲህ እንደሚታወቀው
እንደሚታወቀው ከዚህ በፊት አብርሃም የፈረመው የፍቺ ጥያቄ በድጋሚ ብድግ ብሎ ተነስቷል። ምክንያቱ ደግሞ እንግዲህ ሩታ ይህንን ነገር መጨረስ እንደምትፈልግ ወይም ደግሞ ተንጠልጥሎ እንደቀረ ከዚህ በፊት እንግዲህ አብርሃም የፍቺ ጥያቄ ላይ እንደፈረመ በደንብ እናስታውሳለን። ይሄ ወረቀትም እንግዲህ ሩታ ጋር እንደሚገኝና እስከዛሬ ድረስ ለጠበቃዋም ወይም ደግሞ ለፍርድ ቤትም እንዳላስገባች በግልጽ ስትናገር ነበረ። ከአሁን በኋላ ግን ነገሮች አብቅተዋል ብላ እንግዲህ በግልጽ ስትናገር ነበረ። እንግዲህ ከአሁን በኋላ ምንድን ነው የሚከሰተው ካላችሁ እንግዲህ ያው ሩታ አንድ ትልቅ ውሳኔ ልትወስን ትችላለች። ያም እንግዲህ ሁላችን የምናውቀው የፍቺውን ጥያቄ ወደ ፍርድ ቤት ልትወስደው ትችላለች። ያ ነገር ከሆነ እንግዲህ የአብርሃምና የሩታ ጉዳይ አበቃለት ማለት ነው። እንግዲህ እንደዚህ ለማድረግ የወሰነችበት ምክንያት ምንድነው ብላችሁ ከጠየቃችሁኝ አብዛኛው ጊዜ እንግዲህ ሞክር ያለው ብላ ነው ስትናገር ነበረ። በተለይ አብርሃምን እንግዲህ በጣም ብዙ ጊዜ ለምኛለሁ፣ ያው ወደ ራሱ ህይወት እንዲመለስ፣ ወደ ትዳሩ እንዲመለስ፣ ወደ ልጁ እንዲመለስ በጣም ግፊት ሳረግ ነበረ። አንድም ቀን ግን እሱ የመመለስ ፍላጎት የለውም። ስቲል ዛሬም እንግዲህ የሚያስበው ሄርሜላ እንደሆነና ሄርሜላ ጋር ጥሩ ኑሮ መኖር እንደሚፈልግ በድጋሚ በተደጋጋሚም ነግሮኛል። ከአሁን በኋላ እሱ ላይ ያለኝ ተስፋ እጅግ በጣም ጨልሟል። ስለዚህ ያለኝ አማራጭ እንግዲህ ፍቺውን ተቀብዬ ሁሉንም ነገሮችን በህጋዊ መንገድ እንዲከናወኑ አርጌ በስተመጨረሻ እንግዲህ የራሴን ህይወት መምራት እጀምራለሁ ብላ በግልጽ ስትናገር ነበረ። አብዛኛው ሰው እንግዲህ የራሱን ጥቆማ ወይም ደግሞ የራሱን አስተያየት ሲሰጥ ያው ሩታ ልታደርገው ከምችላቸው አንደኛው ከዳኒ ጋራ ሌላ ግንኙነት ሊጀምሩ ይችላሉ ብሎ አንዳንድ ሰዎች እንግዲህ መረጃ ሲሰጡ ነበረ። በተለይ እንግዲህ ከዳኒ ጋራ ሊሄዱ ይችላሉ ማለታቸው አብዛኛውን ሰው አነጋግሯል። ያንን ነገር ደግሞ አብርሃም ይወደዋል ወይስ አይወደውም እጅግ በጣም ትልቅ ጥያቄ የሚሆን ጉዳይ ነው። ምክንያቱም እንግዲህ ያው አብርሃም ያው ምንም እሱ ጋር ምንም ነገር እንኳን ባይኖርም ሩታ ጋር ግን እጅግ በጣም ትልቅ ነገር እንዳለ እናውቃለን። በተለይ እንግዲህ ለልጁ ሲል በጣም ብዙ ዋጋዎችን እንደሚከፍልም ሲናገር እንደነበረ በደንብ እናስታውሳለን። እንግዲህ ልጁ ጋር እንዳይደርስ ወይም ደግሞ ልጁ ጋር እንዲጠጋ አይፈልግም። በተለይ ዳኒ እንግዲህ ወደ ልጁ ቤትም እንዲደርሱላ አይፈልግም። አሁን በጣም አሳሳቢ ነገሮች ሊከሰቱ ይችላሉ። እንግዲህ በሌላ በኩል ደግሞ ያው እንደምታውቋት ሄርሜላ እጅግ በጣም ህመም ውስጥ ነበረች፣ ታማ ነበረ። ለተወሰነ ጊዜ እንግዲህ ከራሷ ጋር አልነበረችም። ምክንያቱ ደግሞ ያው አብርሃምን ስላጣች ወይም ደግሞ ከአብርሃም ጋር ስለተለያዩ ነው። አሁን ላይስ እንዴት ነው ብላችሁ ከጠየቃችሁኝ አብራው እንግዲህ የመመለስ እድላቸው እጅግ በጣም እየሰፋ መጥቷል። ምክንያቱ ደግሞ ሁሉንም ነገሮች እንግዲህ ተቀብሏል። ፋይሎቹን ተቀብሎ ያው እንግዲህ ፋይሎቹን አጥፍቶ የራሱን ውሳኔዎችን እየወሰነ ይገኛል ማለት ነው አብርሃም። ስለዚህ እንግዲህ ወደ ሄርሜላ የመመለሱ እድል እጅግ በጣም ከፍተኛ ይሆናል። እንግዲህ በጣም ብዙ ሰዎችም ሀሳባቸውን ሲሰጡ ከሄርሜላ ጋር እንዲሆን አንፈልግም፣ ከሱ ጋር እንግዲህ ከሆነች እሷ በጣም ብዙ ነገሮችን ልታበላሽ ትችላለች። እሱ ብቻ አይደለም ሩታን ለመበቀል ደግሞ ድጋሚ ሄርሜላ ልትመጣ ትችላለች። ያንን ከማድረግ ደግሞ ወደኋላ አትልም። ምክንያቱ ደግሞ እንግዲህ በጣም ስታለቅስበት የነበረ ጉዳይ ነው። እጅግ በጣም ከፍቷታል። እጅግ በጣም እንግዲህ ታማለች። ለተወሰነ ጊዜያት እንግዲህ ከራሷ ጋርም ስላልነበረች ያንን ከማድረግ ወደኋላ አትልም። በተለይ እንግዲህ ሩታ እንድትጠነቀቅም ጭምር እንግዲህ በጣም ብዙ ሰው ማስተያየቱን ሲሰጥ ነበረ። በዚህ ጉዳይ ላይ እንግዲህ ሩታ ያለችው ነገር የለም፣ ምንም የተናገረችው ነገር የለም። ነገር ግን እስከዛሬ ድረስ ያደረገችው ነገር እጅግ በጣም ትክክል እንደሆነና በዚህ ጉዳይ ላይም እንግዲህ ይቅርታ መጠየቅ እንደማትፈልግ አብርሃምንም ይሁን ሌሎቹንም ሰዎች ይቅርታ መጠየቅ እንደማትፈልግ በተደጋጋሚ ስትናገር ነበረ። እንግዲህ ሩታ ያደረገችው ነገር ትክክል ነው ወይ ብላችሁ ከጠየቃችሁኝ እጅግ በጣም የተሳሳተ ማድረግ የሌለባት ነገር እጅግ ዋጋ የሚያስከፍላት ወይም ደግሞ ወደፊትም ጥሩ ነገር ይዞ የማይመጣ ብዬ ወስዳለሁ። ሩታ እንግዲህ እጅግ በጣም የሚያሳፍር ነገር አድርጋለች። ይህ ሁሉ ነገር ደግሞ የሆነው እንግዲህ እንደምታውቁት ዳኒም ጭምር ስላገዛት ነው። እንግዲህ ነገሮች በዚህ ቀጥለዋል። ምንድነው ቀጣይ የሚከሰተው አብረን የምንመለከት ይሆናል። እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ አድርጉ። ሰብስክራይብ ማድረግ እንዳይረሳ። አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይ ካርጉ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።